ይሄ ትክክለኛው የኩንጉፉ ትምህርት ቤት ነው። ከቻይና የተራሮች ልብ ውስጥ ይገኛል። እጅግ ፈታኝ የሆነ የኩንጉፉ ስልጠና በአካልም በአእምሮም ፍጹም የሆነ ብቃት እንዲኖራቸው ታስቦ የሚሰጥ ነው። ዛሬ ዩቲዩበሩ ወደዚህ የመጣው በዓለም ትልልቅ ቋጥኝ የሚያካክሉ ድንጋዮችን በቀላሉ የሚያነሳውንና ጥቅጥቅ ያለ ደንዳና የስፖርት ተክለ ቁመና ያለውን ስፖርተኛ ለማየት አይደለም። ዛሬ ወደዚህ የመጣው ፈታኙንና እጅግ በጣም ጽናትን የሚጠይቀውን የኩንጉፉ ስልጠና ለማየት ነው። በእርግጥ ለማየት ብቻ ሳይሆን ራሱንም ለመፈተን ነው። ኩንጉፉ በአንድ ቃል ምን ብለህ ትገልጸዋለህ? ዲሲፕሊን። አዎ፣ የኩንጉፉ ሰልጣኞች አስቀድሞ ከምንም በላይ እንዲኖራቸው የሚፈለገው ነገር ቢኖር ዲሲፕሊን ነው። ዲሲፕሊን ለነሱ ሁሉም ነገራቸው ነው። ጥንካሬ ማለት ምን ማለት ነው? ጥንካሬ ማለት ጡንቻና የተገነባ ያፈረጠመ የአካል ቅርጽ ማለት ነው ወይስ አእምሮንና አካልን መቆጣጠር ማለት ነው? አስቀድሞ መሟሟቅ የሚባል ነገር የለም። ደግሞ ይቅርታም እዚህ አይታወቅም። ስልጠናው ከፍተኛ ህመም አለው፣ ትኩረትንም ይፈልጋል። በመጨረሻው ፈተናም የኩንጉፉ ተመራቂ የምረቃ ጥበቡን ያሳያል። የዝንጀሮ ጥበብ ይባላል። ዛሬ እዚህ የቻይና ልብ የሆነ ተራራ ላይ ይህ የዩቲዩብ ፓርትነር በኩንጉፉ ማስተር ስልጠና ይሰጠዋል። አሁን በቻይና ከፍተኛ በሆነ ተራራማ ቦታ ላይ ተገኝተናል። እናም የሚያሰለጥነውን ማስተሩን አግኝተነዋል። ማስተሩ እሱ ነው። አዎ እሱ ነው ማስተሩ። በጣም ታዋቂ ነው፣ ይታወቃል፣ ዝነኛ ነው። ዝነኛ ነህ? ታዋቂ ነህ? አዎ ታዋቂ ነን፣ እዚህ ታዋቂ ነን። በአክብሮት አለኝ። ትልቅ አክብሮት አለኝ፣ አከብርሃለሁ። ይሄ በዓለም ትልቁ የኩንጉፉ ማሰልጠኛ ትምህርት ቤት ነው። ዛሬ ተራራውን እንሮጣለን። ይሄ በትክክል ኩንጉፉ ነው? ሰውነትህ ጠንካራ እንዲሆን እንድረዳ ትፈልጋለህ? አደራህን ግን እንዳትጎዳኝ። ይሄ ደግሞ የሸዋሊያን ቤተ መቅደስ ነው። በኩንጉፉ ማሰልጠኛ ግቢ ውስጥ ነው የሚገኘው። እዚህ ማሰልጠኛ ተቋም ውስጥ በርካታ የሆኑ ሰልጣኞች ይሰለጥኑበታል። በ10 የሚቆጠሩ ተቀናቃኝ ትምህርት ቤቶች እና በሺህ የሚቆጠሩ ሰልጣኞች አሉት። አብዛኞቹ አሰልጣኞች የሸዋሊያን ምሩቆች ናቸው። ሸዋሊያን የሚለው ስም የመጣው እዚህ ከፍታ ቦታ ላይ ካለው ተራራ ነው። ዙሺ ይባላል። ያም ማለት በደን የተከበበው የሻ መቅደስ ማለት ነው። አሁን ከሚኖረው የመጀመሪያ ስልጠና በፊት ቁርስ ለመብላት ተቀምጠዋል። ስጋ ትመገባላችሁ እንዴ? አይ አትክልት ተመጋቢ ነን። ስጋ ትበሉማ? በፍጹም። ሩዝና ቶፉ የተባለው የቻይና ምግብ ቀርቦ እየበሉ ነው። አሁን የሸዋሊያን ቤተ መቅደስ ውስጥ ነን። ይሄ ቦታ የ1500 ዓመት ታሪክ አለው። ይሄ ቦታ የኩንጉፉ መገኛ ቦታ ነው ማለት እንችላለን። እንዲያውም ኩንጉፉ የተወለደበት ቦታ ነው ማለትም እንችላለን። ሁሉም የኩንጉፉ ማስተሮች ያሉበት ትልቅ የዓለማችን ትምህርት ቤት ነው። የሸዋሊያን መነኩሴዎችም እዚህ ይሰለጥኑ ነበር። ኩንጉፉ ትምህርት ቤት የሰለጠኑ ተማሪዎች በሙሉ ስማቸው እዚህ ላይ ይጻፋል። እና እኔንም ትጽፊዋለሽ? ብዙ ዓመት ሰልጥነህ መመረቅ ከቻልክ በትክክል ይጻፋል። እንደሱ ማስተር ለመሆን ምን ያህል ዓመት መሰልጠን ይኖርብኛል? 1000 ቀናት ከሰለጠንክ እንደሱ ትሆናለህ። በሰለጠንክ ቁጥር ብቃት ይጨምራል። ፕራክቲስ ሜክስ ፐርፌክት ሲባል አልሰማም? እዚህ ቤት ውስጥ ወለሉ ላይ ያለው ጉድጓድ ምን መሰለ? በኩንጉፉ ሰልጣኞች ምክንያት የተፈጠረ ነው። ስለዚህ አንተ ምን ያህል ጠንካራ ነኝ ብለህ ታስባለህ? በጣም ጠንካራ ነኝ። የኩንጉፉን ስልጠና ሁልጊዜም ታደርጋለህ? በየቀኑ። ስለዚህ አንተ የዓለማችን ጠንካራ ሰው ነህ? በሚገባ። ኩንጉፉ በዓለም ላይ እድሜ ጠገብ የሆነ
የማርሻል አርት ነው። የ1500 ዓመት ዕድሜ ያለው የተለያዩ አይነት ታክቲኮች አሉት። የድራገን፣ የነብር፣ የእባብ፣ የክሬንና የዝንጀሮ በመባል ይታወቃሉ። ኩንግፉ የጥንካሬ፣ ራስን የመቆጣጠር፣ ራስን የመግዛት ትምህርት ነው። ይህ ትምህርት በ20ኛው ክፍለ ዘመን በዓለም አካባቢ ተሰራጨ። ለዚህም ደግሞ ከፍተኛ አስተዋጽኦ ያደረገው አንድ ገናና ሰው ቢኖር ብሩስ ሊ ነበር። ብሩስ ሊ በዓለም አቀፍ ደረጃ ኩንግፉ ታዋቂ እንዲሆን ያደረገ፣ የሺዎችን አመለካከት የቀየረ፣ በሆሊውድ የሚያሳየ ድንቅ ሰው ነው። ብሩስ ሊ ኩንግፉን ትልቅ የቻይና እሴት ሆኖ እንዲቆጠር ያደረገ ድንቅ ሰው ነው። ከዚህ በኋላ ነው ኩንግፉ በኤዥያ፣ በአውሮፓ፣ አሜሪካ፣ መካከለኛው ምስራቅ እንደ ሆቢ ሆኖ በሚሊዮኖች መዘውተር የጀመረው። ዛሬ እኔም እንግዲህ ኩንግፉ ልሰለጥን ነው። አሁን ወደ ማሰልጠኛው እየገባን ነው። አሁን እንዴት ጠንካራ እንደሚሆን እናያለን። በቀን ውስጥ ብዙ ምግብ ይመገባሉ። በምግባቸው የበሬና የዶሮ ስጋ አይመገቡም። ዛሬ ለ24 ሰዓት ያህል ኩንግፉ ተማሪ ይሆናለሁ። አስቀድሜ ግን ፈተናውን ማለፍ ይኖርብኛል። ይሄ በቻይና ያለ የጥንት የኩንግፉ ትምህርት ቤት ነው። ወጣቶች ሳያቋርጡ የሚሰለጥኑበትም ቦታ ነው። አሁን ስልጠናው ሊጀምር ነው። እንዲህ አድርገህ ሞክር፣ እንዲህ ነው እየተባልኩ የምሰለጥንበት። አሁን ስልጠናው ሊጀምር ነው። አለባበስ ተሟልቷል። የሚያስፈልገው ነገር ተደርጓል። አሁን ለስልጠናው ዝግጁ ነው። አሁን ይሄን ስቲክ ትይዝና እንደዚህ ታሽከረክረዋለህ። እስኪ በጣም ጥሩ ነው። እስኪ ወደ ቀኝ ወደ ግራ እየመላለስክ ልክ እንደዚህ ማለት ነው። እኔ እንደማደርገው ልክ እንደዚህ በፍጥነት ማሽከርከር ይኖርብሃል። ጥሩ ነው፣ ጎበዝ። እንዲህ ለማድረግ ግን ጊዜ ይወስድብሃል። ይሄ በትሩ የዝንጀሮ በትር ይባላል፣ ወይም ሞንኪ ስቲክ እንለዋለን። ይሄ ስልጠና በጣም አስቸጋሪው የስልጠና አይነት ነው። ለ11 ዓመት የሚሰጥ የስልጠና አይነት ነው። ትምህርቱ ከባድ ነው። እንዲህ ደግሞ ሰውነትን እያሽከረከርክ እንደዚህ እየተሽከረከርክ ደግሞ ትሞክራለህ። አየው፣ እንዲህ አይነት ችሎታ ዝም ብሎ አይመጣም። በከፍተኛና በረጅም ጊዜ ልምድ ነው። አይዞን፣ በርታ፣ አይዞ። ጥሩ ነው። አጀማመርህ፣ አያያዝህ ጥሩ ነው። ወደፊት ግን ታስተካክለዋለህ። አይዞ፣ ጥሩ ነው፣ ጎበዝ። ተመልከት ደግሞ በልምድ ብዛት እንዲህ መተጣጠፍም ይቻላል። ወገብህ እንደፈለገ እንደ ላስቲክ እንዲተጣጠፍ ማድረግ ይችላል። አየው ይሄንን ትንሽ ልጅ ጠንካራ የሆነ ስራ ነው የሚሰራው። እዚህ ካሉ ተማሪዎቻችን ጎበዝ ተማሪ ነው። የሚገርም ብቃት ነው ያየሁበት ልጁ ላይ። የአንድ ፍሬ ልጅ እንደዚህ መስራቱ በጣም ይገርማል። ወገቡ እንደ ላስቲክ ነው የሚለጠጠው። እነዚህ ተማሪዎች ጠንካራ ስልጠና እየሰለጠኑ ነው። አእምሮና አካላቸውን የሚቀይር የህይወት ስርዓትን ተምረዋል። ራስን መቆጣጠር፣ ታጋሽነትንና ጽናትን አዳብረዋል። ይሄ የዛሬ ጧት የስልጠና ቦታ ነው። በተራራና በደን የተከበበ ቦታ ነው። የሚቀጥለው ስልጠና ከፍ ወዳለ ተራራ ከፍ እያለ ይሄዳል። ይሄ የነሱ የየዕለቱ ስልጠና ነው። እዚህ ስልጠና ላይ ትልቁ ነጥብ ያለው ራስን ማሸነፍ ላይ ነው። ራስን ያሸነፈ ሰው በብቃት ስልጠናውን መወጣት ይችላል። ይሄ ደግሞ ከስልጠና በኋላ ሰልጣኞች የሚያገኙት እንክብካቤ ነው። ስለተከታተላችሁ እናመሰግናለን። በሚቀጥለው ዝግጅት እንገናኝ። መልካም ጊዜ።